ሰላም ጤና ይስጥልኝ ውድ የሚኪ ቲዩብ ተከታታዮች ይህ ሚኪ ኒውስ ነው። ለዛሬ ሰኔ 2 ቀን 2017 ዓ.ም ያዘጋጀናላችሁን ዜናዎች ለማሳለፍ እንሞክራለን። የብሔራዊ መታወቂያ አስገዳጅነት ከፊታችን ማክሰኞ ማለትም ሰኔ 24 ቀን 2017 ዓ.ም ጀምሮ ወደ 25 ገደማ የሚሆኑ የክልል ከተሞች በሚገኙ ባንኮች አዲስ የባንክ አካውንት ለመክፈት የፋይዳ ዲጂታል መታወቂያ እንደ ቅድመ ሁኔታ ተግባራዊ እንደሚደረግ የኢትዮጵያ ብሔራዊ መታወቂያ ፕሮግራም አስታውቋል። ባህር ዳር፣ ደሴ፣ ጎንደር፣ ደብረ ብርሃን፣ ኮምቦልቻ፣ ሸገር፣ አዳማ፣ ሻሸመኔ፣ ቢሾፍቱ፣ ጅማ፣ ባቱ፣ ሆሳዕና፣ አምቦ፣ ወልቂጤና ሐዋሳ ከተሞች ከሰኔ 24 ቀን ጀምሮ አዲስ የባንክ ደብተር ለመክፈት እንደ መጀመሪያ ቅድመ ሁኔታ የፋይዳ መታወቂያ አስገዳጅ የሚሆንባቸው ከተሞች ናቸውም ተብሏል። በተጨማሪም በሐረር፣ በወላይታ ሶዶ፣ መቀሌ፣ ወራቤ፣ አዲግራት፣ ድሬዳዋ፣ አርባ ምንጭ፣ ጅጅጋ፣ አክሱምና ቡታጅራ ከተሞች ተግባራዊ እንደሆኑም ተገልጿል። በአዲስ አበባ በሚገኙ ሁሉም ባንኮች ከታህሳስ 23 ቀን 2017 ዓ.ም ጀምሮ በአስገዳጅ ሁኔታ በመተግበር ላይ ይገኛል። የሰሜን ወሎ ዞን ግዳን ወረዳ ምክር ቤት የሰጠው የሐዘን መግለጫ ዛሬ ሰኔ 22 2017 ዓ.ም በሙጃ ከተማ የእግር ኳስ ሜዳ ላይ በሚጫወቱ ህጻናትና ወጣቶች ላይ በተደጋጋሚ በተተኮሰ የሞርተር ቅንቡላ ህይወታቸውን ማጣታቸውን የሰሜን ወሎ ዞን ግዳን ወረዳ ምክር ቤት ያወጣው የሐዘን መግለጫ ያመለክታል። አክሎም የወረዳው ኮሚኒኬሽን ቢሮ ድርጊቱ በታጣቂዎች መፈጸሙን የገለጸው የሟቾቹ ቁጥር በመግለጫው ባይጠቀስና በውል ባይታወቁም ለሟቾቹ ቤተሰቦችና ዘመዶች መጽናናት እንመኛለን። የ2017 ዓ.ም ማትሪክ ፈተና ነገ ይጀምራል። የ2017 ዓ.ም ሀገር አቀፍ የሁለተኛ ደረጃ ትምህርት መልቀቂያ ፈተና የተፈጥሮ ሳይንስ የመጀመሪያና ሁለተኛ ዙር መርሃ ግብር በወረቀትና በኦንላይን ከሰኔ 23 ማለትም ከነገ ሰኞ ጀምሮ እስከ ሐምሌ 8 2017 ዓ.ም እንደሚሰጥ ተገልጿል። 608,000 ተማሪዎች ፈተናውን ለመውሰድ የተመዘገቡ ሲሆን 150,000 የሚሆኑትን በበይነ መረብ የሚፈተኑ ናቸው። ይህ ሚኪ ኒውስ ነው፣ እውነተኛ የዜና ምንጭ። የሚኪ ኒውስ ዜናዎች እንዲደርሱ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። በሌሎች መረጃዎች እስከምንገናኝ ሰናይ ጊዜን ተመኘን። ሰላም።